ሰላም እንዴት ናችሁ? አሁን የምንገኘው ባህር ዳር ከተማ ሲሆን በአማራ መልሶ ማልማት ድርጅት ወይም ኦርዳ የዋና መስሪያ ቤት ጣራ ላይ ነው የምንገኘው። እንግዲህ እንደምታዩት የሶላር ፓኔሎች ኖርዝ ሳውዛቸውን ጠብቀው በደንብ ተስተካክለው ተቀምጠዋል። ይህ የዘረጋነው የኃይል አቅም 30 ኪሎዋት ሲሆን ይህም ለሁሉም የኦፊስ ሎዳቸው ይሆናል ማለት ነው። የተሰሩበት ስትራክቸር አልሙኒየም ስትራክቸር ነው። ከፓናሎቹ ኤጅ ጋር እኩል እንዲያገለግል ተደርጎ አልሙኒየም ስትራክቸር በቆንጆ ሁኔታ እንደዚህ እንደምታዩት ጣራውን ዲስኢንቴግሬትድ ነው፣ አስቸጋሪ ቢሆንም በሚያምር ሁኔታ ፊኒሽ አድርገነው ጨርሰነዋል ማለት ነው። አሁን የምንገኘው ፓወር ሃውሱ ነው። ያው እንደናል። አሁን ደግሞ እዚህ ኢንቨርተር የባትሪ ባንክ እና ኢንቨርተራችን የሚገኝበት ክፍል እንገኛለን። እንደምታዩቸው 3 ኢንቨርተሮች በፓራላል ኦፐሬሽን ነው የሚሰሩት። አንዱ 12 ኪሎዋት 3 ፌዝ በአጠቃላይ 36 ኪሎዋት 3 ፌዝ ለሙሉ ኦፊሳቸው የሚሆን ኃይል ስቶሬጅ አለን ማለት ነው። ለሁሉም የኦፊስ ሎዶቻቸው አውትሳይድ የ3 ፌዝ ፓምፕ ሎድን ጨምሮ ማለት ነው በደንብ ፓወር ያደርጋሉ። እዚህ ጋር የምታያቸው ደግሞ ወደ 30 ኪሎዋት አወር ኢነርጂ ስቶሬጅ ባትሪ ባንኮቻችን ናቸው። እናመሰግናለን። ቶን ኢንጂነሪንግ ፒኤልሲ እንደዚህ አይነትና መሰል ስራዎችን በበቂና ጥራት ባላቸው እቃዎች መስራት ይችላል። ኤኒ ካይንድ ኦፍ ሪኩዌስት ካሏችሁ ከሳይዚንግ ጀምረን እንሰራላችኋለን ማለት ነው። እናመሰግናለን።